ሰላም ጤና ይስጥልኝ አድማጭና ተከታታዮች ሐምሌ 1 ቀን 2018 ዓ.ም እውነተኛና ፈጣን ዕለታዊ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊትም ዋናዎቹን ላስደምጣችሁ። የትግራይ ወጣቶች ከእናት እቅፍ በጉልበት እየተቀሙ ነው። በክልሉ እየተካሄደ ያለው የግዳጅ ምልመላ ህዝቡን እያማረረ ይገኛል። በትግራይ ክልል ውስጥ የሚፈጸሙ የወጣቶች አፈሳና የግዳጅ ምልመላ ከጊዜ ወደ ጊዜ የተባባሰ መምጣቱን የክልሉ ተወላጆች በምሬት አቤቱታቸውን እያሰሙ ነው። የህገ ወጡ የህወሓት ቡድን የአስገዳጅ አፈሳና የእገታ ድርጊቶች የቡድኑን ተቀባይነት ሙሉ በሙሉ ማክተሙን ያመላከተ ነው ተብሏል። የህገ ወጡ የህወሓት ቡድን የአስገዳጅ አፈሳና የእገታ ድርጊቶች የቡድኑ ተቀባይነት ሙሉ በሙሉ ማክተሙን ያመላከተ ነው ሲሉ አስተያየታቸውን የሰጡ የመገናኛ ብዙሃን ባለሙያዎች ገልጸዋል። በአዲስ አበባ በአንድ ምሽት ከ300 በላይ የትግራይ ተወላጆች ታስረው እንደነበር ተሰምቷል። በትግራይ እየተደረገ ያለውን መጠነ ሰፊ ወታደራዊ ግዳጅ አመልጠው ወደ አዲስ አበባ የሸሹ የትግራይ ተወላጆች ታስረው እንደነበር አቶ ጌታቸው ረዳ ይፋ ያደረጉ ሲሆን ከታሰሩት መሃል በርካቶች እንዲለቀቁ ማድረጋቸውንም አክለዋል። በመጨረሻም የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ህወሓትና ከሱዳን ጋር ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ተሰጥቷል። አድማጭና ተከታታዮች ቻናል ሰብስክራይብ እያደረጋችሁ ለተለት አዳዲስና ፈጣን መረጃዎች እንዲደርሷችሁ እንዲሁም በተለይ የሰሜኑ ኢትዮጵያ ክፍል ያሉ መረጃዎችን ተከታታይ የማደርሳችሁ ነው የሚሆን ቤተሰብ ሁኑኝ። ዝርዝር ወደምናየው መረጃችን እንለፍ። የኤርትራ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው ለሰጡት ማብራሪያና በተለይ ከኤርትራ ከህወሓትና ከሱዳን ወቅታዊ ሁኔታ ጋር በተያያዘ ላነሷቸው ነጥቦች በማስታወቂያ ሚኒስትሩ በኩል ፈጣንና ጠንከር ያለ ምላሽ ሰጥቷል። ሁለቱ ወገኖች በቀጠናው ሰላምና በጎረቤት ሀገራት ጣልቃ ገብነት ዙሪያ እርስ በርሳቸው ተቃራኒ የሆኑ ክሶችንም ሰንዝረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግራቸው በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ መሆኑን ገልጸዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ይህ ድርጊት የህዝቡን መከራ የሚያባብስ ነው ሲሉም ወቅሰዋል። በተቃራኒው የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ሲል ገልጿል። ኢትዮጵያ ለሱዳን ፈጣን ድጋፍ ኃይሎች በቤኒሻንጉል ጉሙዝ ክልል ውስጥ የሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ ተሳትፎ እያደረገች መሆኑንና ለዚህም ግልጽ ማስረጃ አሉ ሲል አጸፋዊ ክሱን ሰንዝሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውም አይነት ትንኮሳ ለመመከት መንግስታቸው ዝግጁ መሆኑን አረጋግጠዋል። የኤርትራ መንግስት በበኩሉ ኢትዮጵያ የዓለም አቀፍ ህግጋትና የቀጠናውን ሀገራት ሉዓላዊነት እየጣሰች ያለች የባህር በር ባለቤትነት በሚል በምታሳየው ግዛት ማስፋፊያና ፍላጎት ነው ብሏል። የኢትዮጵያ መንግስት በአንድ በኩል ቃታ አድራሽ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም ወርፋለች። በአጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሀገር ውስጥ ለፖለቲካ አለመረጋጋትና ለክልላዊ ውጥረቶች ኤርትራና ህወሓትን ተጠያቂ ሲያደርጉ፣ የኤርትራ መንግስት ደግሞ በተቃራኒው የኢትዮጵያ መንግስት የሚከተለው ያልተረጋጋና ቀስቃሽ ፖሊሲ ለቀጠናው ሰላም መታወክ ዋና መንስኤ ነው የሚል አቋም ይዟል። ወደ ሌላኛው ዝርዝር መረጃችን ስናልፍ በአዲስ አበባ በአንድ ምሽት ከ300 በላይ የትግራይ ተወላጆች ታስረው እንደነበር ተሰምቷል። በትግራይ እየተደረገ ያለው መጠነ ሰፊ ወታደራዊ ግዳጅ አመልጠው ወደ አዲስ አበባ የሸሹ የትግራይ ተወላጆች ታስረው እንደነበር አቶ ጌታቸው ረዳ ተናግረዋል። ከታሰሩት መካከል በርካቶች እንዲለቀቁ ማድረጋቸውንም አክለዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ በትናንትናው ዕለት በአንድ መድረክ ላይ ያደረጉት ንግግር ትኩረት ሳቢ ሆኗል። አቶ ጌታቸው በርካታ ጉዳዮችን በንግግራቸው የዳሰሱ ሲሆን አሁን በትግራይ እየተደረገ ያለው ወታደራዊ ግዳጅ አዳዲስ ተፈናቃይ እየፈጠረ ነው ብለዋል። ለኔ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም የመጣው። ስለዚህም ብለዋል በርካታ የትግራይ ተወላጆች እየታሰሩ ነው የሚለው ሪፖርት በተደጋጋሚ ቀርበላቸው በመሆኑ በቅርቡ ከፌዴራልና ከአዲስ አበባ ፖሊስ ጋር ውይይት ማድረጋቸውን ጠቅሰው ስለ ሁኔታውም አስረድተዋል። አንዳንድ የነበሩ ሁኔታ ያስደነግጣል። በእርግጥ ከጸጥታ አካላቱ ጋር ስለምንነጋገር በአጭር ጊዜ ውስጥ ያለአግባብ የታሰሩ ሰዎችን ማስፈታት ላይ ጥሩ ነው። ከሚመለከታቸው አካላት ጋር እንገናኛለን። ነገር ግን አንድ ቦታ ለሚኩራ ክፍለ ከተማ በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው እንደነበር ከዚያም ውስጥ በትክክል ይህ ነው ሊባል የሚችል ወንጀል ተጠርጥረው እንዲቆዩ የተደረጉ 9 ብቻ ናቸው በማለትም ገልጸዋል። አቶ ጌታቸው በቁጥጥር ስር ውለው ከነበሩ ሰዎች ብዙሃኑ ተፈናቃይ መሆናቸውን፣ መኖሪያ ስለሌላቸው በአንድ ቤት ውስጥ በርካታ ሰዎች እየኖሩ እንደሚገኙም ጠቅሰዋል። ወደ ሌላኛው ዝርዝር መረጃችን ስንሸጋገር የህገ ወጡ ህወሓት ቡድን የአስገዳጅ አፈሳና የእገታ ድርጊቶች የቡድኑን ተቀባይነት ሙሉ በሙሉ ማክተሙን ያመላከተ ነው ተብሏል። የህገ ወጡ ህወሓት ቡድን የአስገዳጅ አፈሳና የእገታ ድርጊቶች የቡድኑ ተቀባይነት ሙሉ በሙሉ ማክተሙን ያመላከተ ነው ሲሉ አስተያየታቸውን የሰጡ የመገናኛ ብዙሃን ባለሙያዎች ገልጸዋል። በትግራይ ክልል የተለያዩ የግል ጥቅሞችንና ፍላጎቶችን ለማሳካት ሲባል በህዝቡ ላይ የሚፈጸሙ አስገዳጅ አፈሳና የእገታ ድርጊቶች በከፍተኛ ሁኔታ መቀጠላቸውን ጋዜጠኞች ገልጸዋል። ድርጊቱ በህዝቡ ዘንድ ከፍተኛ ተቃውሞ የገጠመው ሲሆን የክልሉ ማህበረሰብ ለእነዚህ አካላት የነበረው ድጋፍ ሙሉ በሙሉ መንፈጉን ያመላከተ ነው ብለዋል። አስተያየታቸውን ለዚያ ከሰጡት መካከል የአውራምባ ታይምስ ጋዜጠኛ ዳዊት ከበደ እንደገለጹት ድርጊቱን የፈጸሙ ያሉ አካላት ከወርቅና ማዕድን ንግድ ጋር የተያዙ በርካታ የግል ጥቅሞች አሏቸው ብለዋል። እነዚህን ጥቅሞች
ለማስጠበቅ ሲባል ተፈናቃዮችን ለማስመለስ የሚሉ ምክንያቶች እንደ ሽፋን ወይም ማስተባበያ እየተጠቀሙ ይገኛሉ ሲሉም ጠቅሷል። ለእነርሱ ለሰከንድም ቢሆን ስለ ህዝብ ይጨነቃሉ ብዬ አላስብም ያለው ጋዜጠኛው ዳዊት አሁን የሚያደርጉት እንቅስቃሴ በማህበረሰቡ ዘንድ ውድቅ መደረጉንም ገልጸዋል። በዚህ ምክንያት ወጣቶችን በኃይል ወደ ማሰልጠኛ ማስገባትና አስገዳጅ አፈሳዎችን ማካሄድ መጀመራቸውን ጠቁመዋል። አሁን ላይ ድርጅቱ ተባብሶ የህዝብ ማመላለሻ አውቶቡሶችን ጭምር በማስቆም ወጣቶችን የማስቀረት ተግባር እያከናወኑ መሆኑን ጠቅሶ ይህ እጅግ የሚያሳዝን ሁኔታ መሆኑንም አብራርቷል። በመጨረሻም የትግራይ ወጣቶች ከእናት እቅፍ በጉልበት እየተቀሙ መሆኑ የተሰማ ሲሆን በክልሉ የተካሄደ ያለው የግዳጅ ምልመላ ህዝቡን እያማረረው ይገኛልም ተብሏል። በትግራይ ክልል ውስጥ የሚፈጸመው የወጣቶች አፈሳና የግዳጅ ምልመላ ከጊዜ ወደ ጊዜ ተባባሰ በመምጣቱ የክልሉ ተወላጆች በምሬት አቤቱታቸውን እያሰሙ ነው። ከኢቲቪ ትግረኛ ጋር ቆይታ ያደረጉ ወጣቶች እንደገለጹት የህወሓት ህገወጥ ቡድን የትግራይን ወጣቶች ከእናት እቅፍ በኃይል እየቀማ ወደ ማሰልጠኛ ካምፖች በማስገባት ተቆቃዎችን እያባባሰ ይገኛል ብለዋል። እነዚህ ለለውጥ ዝግጁ ያልሆኑ አካላት ወጣቶችን ምንም አይነት ዓላማ ለሌለው የፖለቲካ ትርፍ መጠቀሚያ እያደረጓቸው እንደሆነ ወጣቶቹ በቁጭት ተናግረዋል። የቡድኑ ኮሚኒኬሽንና የጽህፈት ቤት ኃላፊዎች በክልሉ ምንም አይነት የወጣቶች አፈሳ እንደሌለ በይፋ ቢናገሩም ወጣቶቹ ይህንኑንም ንግግር ህዝብ መሸወድን ሲሉ አውግዘውታል። ቡድኑ ለትግራይ ህዝብ ምንም አይነት አዜኔታ እንደሌለው ያረጋገጠው ይህ ድርጊት ወጣቶች በገዛ ሀገራቸው ተረጋግተው እንዳይኖሩ በማድረግ በርካታ ወጣቶች ወደ ሰላማዊ ኢትዮጵያ ክፍል ለመሰደድ እየተገደዱ መሆኑንም ገልጸዋል። ቡድኑ የፕሪቶሪያውን የሰላም ስምምነት በመጣስ ክልሉን ዳግም ወደ ጦርነት አዘቅት ለመክተት ቀን ከሌት እየሰራ መሆኑን ወጣቶቹ አጋልጠዋል። በተለይም ጽምዶ በሚል ስያሜ የጀመሩት አፍራሽ አካሄድ ከኢትዮጵያ ታሪካዊ ጠላቶች ጋር በማበር የትግራይን ህዝብ ወደማይወጣው የጥፋት አዘቅት የሚገፋ አደገኛ ድርጊት መሆኑንም አጽንኦት ሰጥተዋል። በመጨረሻም መላው የትግራይ ማህበረሰብ የህወሓትን ቡድን እየተከተለ ያለው መርህ አልባና አጥፊ አካሄድ በጋራ ሊያወግዘውና በቃችሁ ሊለው እንደሚገባ ወጣቶች በአጽንኦት መልእክታቸውን አስተላልፈዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ